የዓለም ፖለቲካና ኢኮኖሚያዊ ቀውስ የኢየሱስ ክርስቶስ ዳግም ምጽአት ሲያፋጥን እየተፈጸመ ያለው የእግዚአብሔርን ሂደት አመጽ ኃጢአት በፍጥነት በዚህ በምንኖረው ፕላኔታችን ላይ እየተደረገ ይገኛል። እንደ ኖህ ዘመን እግዚአብሔርን አለመፍራት፣ ራስ አለመግዛት፣ ቸንፈር፣ ራብ፣ ጦርነት፣ ውድመት፣ የፖለቲካ ቀውስ፣ መነካካስ፣ መደባደብ፣ ጦርነት እየተደረገ ይገኛል። ከነዚህ ውስጥ የሞራል ውድቀት፣ ቸንፈር፣ ራብ፣ የምድር መነዋወጥ፣ መደረማመስ፣ ትርምስና ሌሎችም አደጋዎች በምድራችን ላይ በአሁኑ ዘመን ፍጥነት እየተስተናገደ ይገኛል። አሁን በዚህ በምንኖረው ዓለማችን ላይ ሰላምን አለማጣት እና የተለያዩ ነገሮች እየተፈጸመ ይገኛል። ከብዙ ዓመታት በፊት አብሮ ሲኖሩና ሲገባበዙ የነበሩ የዓለም በፖለቲካ ቀዳሚ የሀገር መሪዎች አሜሪካ፣ ካናዳ፣ የአውሮፓ ሀገሮች ጀርመን፣ ፈረንሳይ፣ ራሽያ፣ ዩክሬን፣ ጣሊያን እና ወዘተ አሁኑ ሰዓት ከቀድሞ ሰላም ይልቅ እርስ በራሳቸው እየተራማመሱና እርስ በራሳቸው እየተነካከሱ ይገኛሉ። ይህ የሞራል ውድቀትና የዓለማችን የፖለቲካ ቀውስ ምንን ሊጠቅም ይችላል? ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ከ2000 ዓመት በፊት ለሐዋርያቶቹ ሲያስተምር እንዲህ ብሎ ተናግሮ ነበረ። ይህ ለአሕዛብ ሁሉ ምስክር እንዲሆን ይህ ዓለም የመንግስቱ ወንጌል ለዓለም ሁሉ ይሰበካል ካለ በኋላ ቁጥሩ ወደ ላይ ከፍ ብሎ በኋላ መንግስት በመንግስት ሕዝብ በሕዝብ ላይ ይነሳል፣ ራብ፣ ቸንፈር በልዩ ልዩ ስፍራ ይሆናል ብሎ በማቴዎስ ወንጌል ላይ የተጠቀሰው ይህ ነገሩ አሁኑ እየተፈጸመ ይገኛል። አሁን ያደጉ ሀገሮች አሜሪካና ካናዳ ሁሉም ሰው በዚህ ዓለም የሚኖረው ሁሉም ይቆጣል። እግዚአብሔር የሆነ እድል ሰጥቶ ለመሄድ እንሞክራለን። ታዲያ ይህ አሜሪካ በፖለቲካም በላይፍ ስታይልም በተለያዩ ሁኔታ ለእኛ ለኑሮ ይመቻል በሚል ሁኔታ ነው። ብዙዎቻችሁ ፈጣሪ ጸልያችሁ ታውቃላችሁ። እግዚአብሔር ሆይ እኔ አሜሪካን አድርሰኝ ልትሉ ትችላላችሁ። ታዲያ ይሄ ሰው የሚመኛት ሀገር አሁን ለስደተኞች ሳይሆን ለሁሉም መከራና የሾክ ሀገር ሆናለች። ዶናልድ ትራምፕ በቅርብ ጊዜ ባወጡት መረጃ ስደተኞችን በማባረር የሚታወቁት ዳግም ተመራጭ ፕሬዝዳንት 47ኛ አሜሪካ ዶናልድ ትራምፕ የስደተኞችን በማባረር የሚታወቁ ናቸው። ታዲያ ቀድሞ ሰላም ለሁሉም ምኞት የነበረችው ሀገር አሁን ወደ እሾክነት ለስደተኞች ወደ እሾክነት ተቀይራለች። ጌታ ኢየሱስ ክርስቶስ ሊመጣ እጅግ በዘመኑ በአቀራረብ በቅርብ ሁኔታው እየተፈጸመ ይገኛል። ብዙ ምሳሌዎች፣ ብዙ ትርምሶች በዓለማችን ላይ እየተስተናገደ ይገኛል። ቅዱሳን ወንድሞች፣ ይቴ ወንድሜ አንድ ነገር ልንገርህ። ዛሬ አሜሪካ ሄዳ ወይም የሆነ ነገር ለመለወጥ ሳይሆን አንድ ምኞት ልንገርህ። ኢየሱስን እንደ ግል አዳኝ አድርገህ ሳትቀበል እንዳትሞት። እኔ የሚመክረው የወንድምነት ምክር፣ የእህትነት ምክር ይሄ ነው። ስለዚህ ማንኛውም ሰው ኢየሱስ ክርስቶስን በልባችሁ ሳታምኑ በአፋችሁ ሳትመሰክሩ እንዳትሞቱ። ምክንያቱም ከሞታችሁ በኋላ ዘላለም የማያርቅ ዘላለም ሲኦል ይጠብቃችኋል። ስለዚህ በዚህ ጭቅጭቅ ዘመን፣ በዚህ ኑሮ ውድነት ዘመን በየቀኑ ኑሮ ውድነት የምንሰማ በየቀኑ ዋጋ መሽገት የምንሰማበት ጊዜ ላይ ኢየሱስን እንፈልግ። ኢየሱስ ሊመጣ በደጅ ነው። ኢየሱስ ሊመጣ በደጅ ነው። ንስሐ ግቡ። ንስሐ በመግባት ከዘላለም ሞት እንድታመልጡ በጌታ ፍቅር ጠይቃችኋለሁ።